ሰላም ውዶቼ እንዴት ናችሁ? ዛሬ ያው የምጣድ ሙሽታ አሰራር ነው ያሳየዋችሁ እና ያው ቆንጆ እንደሚሆን እርግጠኛ ነኝ። መጀመሪያ ጎመን ዘሩን በደንብ አድርገን ምጣዱ እስከማይታይ ድረስ ንስንስ አድርገን ከዛም በደንብ አድርጎ ማሸት ቡልቅ አድርጎ ማለት ነው። ከዛ በደንብ አድርገን ድጋሚ ሁለተኛ ጊዜ እንደዛ አድርጎ ማሰስ። ከዛ በሶስተኛ ደረጃ አነባበሮ የተቦካውን ሊጥ አስተካክለን ምጣዱ ላይ ማድረግ ነውና ያው ቆንጆ ሆኖ እንደሚወጣ እርግጠኛ ነኝ። አይታችሁታል በጣም ቆንጆ እንደሆነ እና ከዚህ እያያችሁ መስራት ትችላላችሁ። እናመሰግናለን። ኮፒ ሰብስክራይብ ላይክ ሼር በማድረግ ተባበሩን። እንግዲህ ኮመንት ላይ ጻፉልን። እናመሰግናለን። ይሄን የመሰለ አነባበሮ ተዘጋጅቷል። ይሄው ቀብተነዋል። በደንብ አድርገን ቀባ ነው በዘይትና በበርበሬ እና ጣዕሙን ደግሞ አትጠይቁን። በጣም ደግሞ የሚጣፍጠው በትኩስነቱ ማለት ነው። ትኩስ ሆኖ እጅግ በጣም ይጥማል። ሞክሩት በየቤታችሁ እና እስቲ የእናንተን ሙያ ኮመንት ላይ አሳውቁን፣ እንማማር። በጣም ወዳችኋለሁ። አመሰግናለሁ። Ay, ini nak kurang.